سلام سلام كرة تختلتنا كميلكم وإلكم لما عدي رجعنا نسرح لنا يا دلو مجمريا كلكم تختلتي رايوة مجمريا كب كب جيرنا مجمريا كب كب አድርገን ድንች እንደዚህ ደርድረናል። ከዛ በኋላ ይሄ ኩሳ ይባላል። ኩሳው ደግሞ እንደዚህ አድርገን በደንብ አድርገን እንትን እናድርገዋለን፣ እናስተካክለዋለን። ደረጃ በደረጃ ነው የሚሆነው። አያችሁት? ደረጃ በደረጃ በደንብ ነው የሚደረገው። ይሄው ደረጃ በደረጃ እንደዚህ ከተስተካከለ በኋላ ይሄንን ደረጃ በደረጃ እንደዚህ እናስተካክለዋለን። እንደዚህ ከተስተካከለ በኋላ አሁንም ሲርገን ያው ቦታው በደንብ ይዘዋል። ከዛ በኋላ እንትን ነው የምናስተካክልበት። ወረቀን በደንብ አድርገን ዳርዳሩን እናስተካክለዋለን። ወረቀን ነው እንደዚህ በዳርዳሩ እናስተካክለው። በደንብ እንደዚህ ተስተካክለው ስራው በጣም አስቸጋሪ ነው። በጣም ጊዜ ይፈጃል። ይህንን ለዛሬ ሰርቼ ለዛሬ ደርስልኛል ማለት አይቻልም። ምክንያቱም አንዳንድ ለዚህ የወይን ቅጠል ወይ ድማ ወረጋዕነብ ይባላል ወይ ድማ ቁጥሎይኒ ይባላል በትግርኛ። ይህንን ለመጠቅለል በጣም ጊዜ እንዴት እንደምፈጃ ልነግራችሁ አልችልም። በጣም ጊዜ ነው የምፈጀው። ስለዚህ ገና ለነገ እንደሚሰራ ትናንት ነው ጊዜ ወስደህ መጠቅለል ያለብን። እኔ ትናንት ነው የጠቀለልኩት ጊዜ ወስጄ ማለት ነው። ለዛሬ ወዲያው ጠቅልዬ ለማድረግ ደም ስበስል 2 ሰዓት ምናምን ያስፈልገዋል። እሳት ቀስ ብሎ ነው የሚበስለውና በጣም ጣፋጭ ምግብ ነው። ደግሞ በሀገራችን በግባችን የሚደረግ ይህንን ምርጥ የሆነ ምግብ እያለን ምግብ ፍለጋ ወደ ስደት ከስደት ወደ ስደት የምንከራተተው ይህንን ሀገራችን እንዳለ ተሞክሮ ያለን ለህዝባችን አስተምረን ሀገራችን በአሁን ሰዓት በጣም በኑሮ በጣም እየተሰቃየ ነው። ግን በጓዳችን ያለው ቅጠን እንደዚህ እየቀጠፍን ሰርተን ትንሽዬ ሩዝና ሩዝ ስጋ ቢገኘ ጥሩ ነው። ግን ያለ ስጋ በሩዝና በቅጠና ቅጠን ጥቅልህ ምርጥ የሆነ ምግብ ነው። እንደው እኔ ከስጋ ከጨመረበት ያለ ስጋ ሲሰራ ነው በደንብ የምወደው እና በጣም ይጣፍጣል። ስለዚህ እኛ ብዙዎች አለን ስደት ወጥተን ስንት ሀገራችን እንስሳ ብቻ የሚበላው የሚመስለን የነበረውን እንደሚበላና በጣም ምርጥ ምግብ እንደሆነ ብዙ ተምረናል። እኛ ደግሞ ተሞክሮ ያለንን እንደዚህ ሀገራችን እየገባን የምናስተምርና ህዝቡን ከራብ እንታደገው በጣም ጥሩ ነው ባይ ነኝ። ሁላችንን በያላችንን ተሞክሮ እንደዚህ ህዝባችንን እያስተማርን በጓዳው ያለውን የማይረባ የሚመስለን ዝም ብሎ ፀሐይና ምናምን ሲመታው እየወደቀ እየረገፈ ሲጣል ነው የምናየው በሀገራችን ይህንን ቅጠል። በዚህ ግን በጣም በውድ ዋጋ ነው የሚገዛው እንደሚገርማችሁ እና በጣም ውድ ዋጋ ነው የሚገዛው። ስለዚህ እንደዚህ አንዳንድ ብዙ ተሞክሮ ያስተማረን እየወጣን ህዝባችንን እያስተማርን በያላችን አቅም ማለት ነው ህዝባችንን ከራብ በቤቱ ያለው በጓዳው ያለው ቅጠና ቅጠል ከራብ እንታደገው እላለሁኝ። እወዳቸዋለሁ። ደግሞ በዛች ላይ ማስተላልፈው መልእክት ማለት ነው ይህንን ይቅርታ በትግርኛ ስለነበረ የሰማሁት ቪዲዮን በትግርኛ ከተሐላልፎ ወገን ተአጉጅና ዘሎ ሓወካይ ወሓደናሲ እንታይ ይፍረስ እንታይ
ይተካ እንዳበላ ዝምህለላ ዝነበራ ደቂ ኣንስትዮ ግን ዓገብ ብእውነት ምክንያቱም ንሕና ሓንቲ ተሪፋትና ዘላ ኣብ ዓድና ኣብ ትግራይ ፍቅርን ስኒትን ናይ ህዝብናና ሙስሊም ሃይማኖት ወይ ድማ ከዓ ካሊእ ሃይማኖት ከይፈለና ንሓንቲ ትግራይ ኢልና ኢድ ብኢድ ተታሒዝና ክንዲ ብዚ መፂና ዘሎ ችግር ሓቢርና ንወፆ ኣብዚ ሕጂ ሰዓት ሓደ ጠቕመኛታት ንጥቕሞም ክብሉ ንሓደ የዋህ ሕሹኽ ዝበልዎ ተኣኪበን ህዝቢ መስቀል ተተኺሉ ኣነ ክደግሞ ይደልን እንታይ ተነቂሉ ክብላ ሰሚዐ ዓገብ እየ ዝብል ኣነ ከም ሓንቲ ተዋህዶ ወይ ድማ ኦርቶዶክስ ተኸታሊት ሃይማኖት ምክንያቱን ዘለና ጣጣ ከይወዳእና ካሊእ ጣጣ ብንእሽተይ ነገር ዓብይ ፈሓም ንእሽተይ ሓዊ ተደጊላ እሳውፂኻ ኢኻ ናብ ፈሓም ጌርካ ተቃፃፅላና ብንእሽተይ ነገር ተቃፃፂሉ ዓብይ ነገር ክፈጥረልና ስለ ዝኽእል ሓቢርና እንደውም ነምስሊም ኣሕዋትና ከይበፅሑ ክርስቲያን ዓገብ ክንብል እዩ ዝግበአና ምክንያቱ ብዙሓት እየን ተን ዝምህለላ ዝነበራ ሓንቲ ድያ ልባም ዘይብለን ብዙ ሕጂ ሰዓት ሃይማኖት እንዳማትካ እናቋሸሽካ ሃይማኖትካ ክኸብረለ እዩ ማለት ጌጋ እዩ ሓንቲ እዙይ ምሕሳብ ይሰኣንን ሃይማኖትና ክኽብር እንዳሃር ኮይና ሃይማኖት እንዳማትና ነኽብር ምክንያቱም ክንደይ ሕብረተሰብ እዩ ኣብ ዓዲ ዓረብ ንባዕሉ ተዓንጊሉ ንህዝቡ ዘዓንግል ዘሎ ኣብ ዓድና ዘይረኸብናዮ ክብረት ኣብ ዓዲ ዓረብ ብሃይማኖትና ብሕብርና ወይ ድማ ብመልክዕና ከይተፀየፉ ከም ደቆም ከም ኣሕዋቶም ከም ስድሮኦም ገይሮም ዝሓቆፈትና እኮ ናይ ሙስሊም ሃይማኖት ኣሕዋትና ሕብረተሰብና እዮም እና ሓደ ምንም ዘይፈልጡ ለዋህነት ክኾና ይኽእል ገለገለ ግን ናይ ጥቕሚ እንጀራኡ ክብስል ክንደይ ሓዊ ናብ ሓዊ ጥብስኖ ኩላትና ዓገብ ንበሎ ኣነ ነፍሲ ዓገብ ኢለ ኣለኹ ከም ሓንቲ ተዋህዶ ሃይማኖት ተኸታሊት እዚ እንደውም ንሙስሊም ኣሕዋትና ክንገድፎ ይግበአንን ኣብኣቶም ከይበፅሐ ባዕልና ክንኩነን ኣለና ተን ኣሕዋትና ኣዴታትና ዝምህለላ ዝነበራ ድማ ከዓ ሃይማኖት ክርስትና ፍቅርን ስኒትን እዩ ዝሰብኽ እምበር ፅልኢ ዝሰብኽ ሃይማኖት ክርስትና የለን ናብ ልቦና ክንተመለሳ ከይድገም ዝነገር እዚ ዓገብ